በዚህ ቤት ሁሉም ግብርናን የሚመለከት ባለቤት አለ። በጣም ደስ ይላል። እውነት ለመናገር ግብርና የሁሉንም አስተዋጽኦ የሁሉንም ተሳትፎ የሚፈልግ እጅግ ውድ የሆነ የኢኮኖሚያችን ዋነኛ መሰረት የእድገታችን ዋነኛ መሰረት በሆነው ላይ በዚህ በዓመት አንድ ጊዜ ሁሉም አካላት ተገናኝተን የምንመክርበት ጉባኤ ትልቅ ትርጉም ያለው ነው። በ11ኛው ጉባኤ ላይ ባደረግናቸው ውይይቶች በተለይ ደግሞ የአርሶ አደሩን ችግር ለመፍታት ምርምር አለ። ምርምሩ ደግሞ የሚነሳው በዋናነት ከአርሶ አደር ፍላጎት ወይም ደግሞ የአርሶ አደሩን ከችግር ለማውጣት ከዛ መነሻ ተደርጎ ቴክኖሎጂዎችን አዳዲስ አሰራሮችን ያወጣል። ዩኒቨርሲቲያችን ደግሞ በዋናነት የሰው ኃይል እውቀት ያፈራል። ኤክስቴንሽናችን ደግሞ ተረክቦ አርሶ አደራችን ላይ ነፍስ እንዲዘራበት ያደርጋል። ይሄ ነው ዋናው ትስስር የምርምር ዩኒቨርሲቲ እንዲሁም ኤክስቴንሽናችን። ይሄ ብቻ ሳይሆን በክልላችን ያለውን አቅም ከወሰድን 10 ዩኒቨርሲቲዎች አሉ። እነዚህ 10 ዩኒቨርሲቲዎች ሁሉም ግብርናን መሰረት አድርገው የሚሰሩ ናቸው። 7 የግብርና ምርምር ማዕከላቶች አሉ። ከ17 በላይ የሚደርሱ የእንስሳት በተመለከተ የብዜት ማዕከላትና የፈሳሽ ናይትሮጅን ማዕከላቶች አሉ። የግብርና ኮሌጆች 3 የግብርና ኮሌጆች አሉ። በዛ ላይ ደግሞ የኛ የግብርና ኤክስቴንሽን ያው ግብርና ስንል እንግዲህ እርሻ እና ተፈጥሮ ሀብትን ብቻ እንዳልሆነ ታሳቢ ተደርጎ እንስሳትም፣ ህብረት ስራ፣ አጠቃላይ ገጠር ላይ ለአርሶ አደሩ ከግብርናና ተያያዥ ዘርፎች ጋር ተያይዞ የሚሰራው ማለት ነው። እስከ ቀበሌ ድረስ ደግሞ ትልቅ መዋቅር አለ። ይሄ አቅም ለኛ ለግብርናችን ካለው አሰራር ወደ ተሻሻለና ወደ ዘመናዊ ግብርና ለመሸጋገር ከምንም በላይ ትልቅ አቅም ያለን፣ ግን ደግሞ ግብርናችን በዛ ልክ ነው ወይ የሚለውን ነገር በደንብ ማየት ያስፈልጋል። ለዘመናት አሁንም የኛ ግብርና ይሄ ሁሉ እውቀት ይሄ ሁሉ አቅም ባለበት ዛሬም ገጠር ላይ ስናይ አርሶ አደራችን አሁንም ከበሬና ቀንበር አላላቀቅ ነው። ምርታማነት በሚፈልገው ደረጃ እንዲያድግ አላደረግ ነው። የምግብ ዋስትናው ከማረጋገጥ ባሻገር በተለይ የምግብና ስርዓተ ምግብ በማህበረሰባችን ላይ እንዲረጋገጥ በሚፈለገው ደረጃ አላደረስ ነው። የቴክኖሎጂ ሽግግር ላይ እንዲመጣ አላደረግነውም። ስለዚህ እንደዚህ አይነት ምክክሮች ወይም ጉባኤዎች በምናደርግበት ጊዜ ከንግግር በወጣ ተግባር ላይ በተጨባጭ አርሶ አደራችን ሕይወት ላይ የሚተረጎም መሆን መቻል አለበት። ለዚህ ደግሞ ይሄ በተለይ ባለፉት ዓመታት የተጀመሩት ሁሉንም ባለድርሻ አካላት የካውንስሉ እየተገናኘ ችግሮችን በጋራ በተለይ ወሳኝ የሆኑ ችግሮችን ለይቶ የመፍትሄ አቅጣጫዎችን እያስቀመጠ የቤት ስራዎችን ወስዶ ሁሉም ይሄዳል። ስለዚህ ይሄ እዚህ የ12ኛው ዙር የካውንስሉ ወይም የአማካሪ ካውንስሉ ጉባኤ ሲመክርም ባለፈው ዓመት በዚሁ ጸድቀው ምክረ ሀሳብ የተሰጠባቸውና በተለይ ለምርምሩ የተሰጡ የቤት ስራዎች አሉ። እነዛን የትኞቹን ሰራናቸው? እነዛ ምርምር የወሰዳቸውን ደግሞ ኤክስቴንሽኑ ተረክቦ በአርሶ አደሮቻችን ላይ እንዴት ተረጎመው የሚለውን በደንብ የምንወያይበት መድረክ ነው የዛሬው መድረክ ማለት ነው። በሁለተኛ ደረጃ ደግሞ አሁንም በዚህ ዓመት በተለይ ደግሞ ለየት ባለ መንገድ ይዘነው የምንሄደው ክልላችን ከነበረበት ችግር ለመውጣት ባለፈው
2018 የበጀት ዓመት እቅድ ስንጀምር የ25 ዓመት የአሻጋሪ እድገትና የዘላቂ ልማት ፍኖተ ካርታ ተዘጋጅቶ ግብርናችን ከኋላ ቀር አሰራር ወደ ዘመናዊ ግብርና ለመሸጋገር ትልቅ አቅጣጫ የተቀመጠበት፣ ይሄንን ደግሞ ተግባራዊ ለማድረግ በዚህ ዓመት አንዱ አቅማችን ምርምርና ዩኒቨርሲቲ እንዲሁም የኛ የግብርና ኤክስቴንሽናችን ይሄን ለማዘመን ትልቅ ኃላፊነት ያለብን ስለሆነ ይህን የበለጠ አጽንኦት ሰጥቶ የሚመክርበት እና ካለንበት እስካሁን የመጣንባቸውን በቂ ልምዶች የምንቀምርበትና ጉድለቶች ላይ ደግሞ በደንብ መምከር ያስፈልጋል ማለት ነው እና ከሁሉም በላይ ግብርና እንደዚህ በሙያ የሚመራ ነው ሲባል ሙያዊ ኃላፊነታችንን በላቀ ትጋት፣ ቁርጠኝነት እና የሕዝብ ወገንተኝነት እንድንወጣም ጭምር አደራም ኃላፊነትም ስላለብን ነው። በመጨረሻ ላይ አሁንም በዚህ አጽንኦት ሰጥተን እንድንነጋገር የምንፈልገው አንደኛውና ዋነኛው ግብርና ምርት ከማምረት መሻገር አለበት። ለገበያ ብሎ የሚያመርት ወደ አግሪ ቢዝነስ የሚሸጋገር ግብርና መፍጠር መቻል አለብን። ምን እንደሚያለማ ሳይሆን ለምን እንደሚያለማ ለማን እንደሚያለማም ጭምር አርሶ አደራችን ተገቢውን ግንዛቤው ማስያዝ መቻል ይኖርብናል ማለት ነው። ስለዚህ ከምንም በላይ ግብርና ከማምረት በላይ ነው ሲባል ይህ መፈክር በተግባር እየተረጎሙ መሄድ መቻል አለብን። እዚህ ያለ ነው እናን ማለት ነው። በሁለተኛ ደረጃ ሁሉም እዚህ ውስጥ ያለው ሲመለስ የሚመራበትን አካባቢ የሚያገለግልበትን አካባቢ ማየት አለበት። ስለዚህ ዩኒቨርሲቲ ባለበት አካባቢ እኔ ያለሁበት ለምን ግብርናው ኋላ ቀር ሆነ፣ እንዴት እናዘምነው፣ እንዴት እንቀይረው የሚለው እዚህ ቤት ያለ ተአምር መስራት እስከሚችል ድረስ ሁሉም እዚህ ተሳታፊ የየድርሻችሁን እንድትወጡ በሁለተኛ ደረጃ አደራ ማለት እንፈልገ ይሄ ነው። ሶስተኛው የኛ የግብርና መዋቅራችን ከላይ እስከታች ድረስ ጠንካራ የአደረጃጀቶችን በመፍጠር ይሄ አደረጃጀት በየጊዜው የሚሄዱ ተልእኮዎችን የሚያሳካ መሆን መቻል አለበት። ጠንካራ አደረጃጀት ያለን የግብርና ኤክስቴንሽናችን ይሄ ደግሞ በተለይ ደግሞ መንግስት በሰጠው ትኩረት በዚህ ዓመት በተወካዮች ምክር ቤት የጸደቀው የባለብዙ ተዋናያን የግብርና ኤክስቴንሽን አገልግሎትና አስተዳደር ስርዓት አዋጅ ተደንግጓል። ግብርና ከመንግስት ውጭ ከሚሰጥ ሰርቪስ የብዙሃን ተሳትፎ መሆን መቻል አለበት ተብሎ ግልጽ ምክክር ተደርጎበት እንዲጸድቅ ተደርጓል። ስለዚህ ሌሎቹ ህጋዊ እውቅና የተሰጣቸው ስታንዳርዱን የጠበቀ የግብርና ኤክስቴንሽን ለአርሶ አደራችን መሰጠት መቻል አለበት ማለት ነው። ስለዚህ ይሄን ለመስራት ደግሞ ዋነኛው አሁንም የኛ የግብርና ኤክስቴንሽን አደረጃጀታችን ጠንካራ መሆን መቻል አለበት። ለሁሉም ስራዎቻችን ማሳለጫ ይሄ ኤክስቴንሽን አደረጃጀታችን ነው። ለዚህ ደግሞ ሁሉንም ያሰባሰበው ኤክስቴንሽን ነው። ለዚህ ትልቅ ምስጋና እንድትሰጡልኝ ይፈልጋል። ግብርና ውስጥ ያሉት ዲፓርትመንቶች፣ ከግብርና ውጭ ያሉ ዲፓርትመንቶች የምርምር ውጤቶችን ወደ ተግባር የሚቀየረው በኤክስቴንሽን አደረጃጀታችን ስለሆነ ይሄ ከጠነከረ የኛ ያሰብነው የግብርናን ከኋላ ቀር ወደ ዘመናዊ አሰራር የማሸጋገር ጉዟችን እውን ይሆናል ማለት ነው። አራተኛው መልእክት ማስተላለፍ እንፈልገው ለአርሶ አደሮቻችን ነው። አርሶ አደሮቻችን አሁን በየጊዜው የሚሰጡ አዳዲስ የግብርና አገልግሎቶችን የልማት አቅጣጫዎችን ተግባራዊ ለማድረግ በየቀበሌው የአርሶ ባለሙያዎቻችን ስልጠናዎች ይሰጣሉ። የፓኬጅ ስልጠናዎችን ተከታታይነት ያለው ድጋፍ ይሰጣሉ። በዛው ልክ ደግሞ የሁሉም አርሶ አደር ወደ ተቀራረበ የምርታማነት ደረጃ እንዲደርሱ በተለይ የክላስተር የኩታገጠም አሰራርን ተግባራዊ ማድረግ ከተጀመረበት ጀምሮ አርሶ አደሩ የምርት እድገቱ ወደ ተቀራረበ ደረጃ የመድረስ ሁኔታ ተስፋ የሚሰጥበት ነው ማለት ነው። ስለዚህ አሁንም የአርሶ አደሩን ፍላጎት
በእኛ በምርምር እና በግብርና መዋቅራችን ይህንን የመተግበር ኃላፊነት አለብን። አርሶ አደሮቻችን ደግሞ የሚሄዱ አዳዲስ አሰራሮችን፣ ቴክኖሎጂዎችን አውቆ ለመተግበር አሁንም የአርሶ አደራችን ፍላጎት እንዲህ እያደገ መጥቷል። ያንን ማሟላት ደግሞ የኛ ኃላፊነት ነው። ይሄንን ጉባኤ በእነዚህ መሰረታዊ ጉዳዮች ላይ እንድንመክር አደራ ማለት ነው የምፈልገው።